አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እኔ የተጠቀምኩበት እናንተም ደግሞ ተጠቀሙበታላችሁ ብዬ ያሰብኩትን ቪዲዮ ይዤ መጥቻለሁ ማለት ነው። መጀመሪያ ግን ቪዲዮ ሲደርሳችሁ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩ። እንደዚሁም ነበር ቤተሰቦቼ ላይክ በማድረግ ጀምሩት ማለት ነው። እና ምንድነው ቪዲዮ በጣም ይጠቅመናል ለሁላችንም። እኔ እየተጠቀምኩበት ያለ ነው። ጊዜ ቆጣቢ፣ በጣም ብዙ ድካም የማይፈልግ የታምብነል አሰራር ማለት ነው። ብዙ ልጆች ቪዲዮ ትሰራላችሁ፣ ነገር ግን ታምብነል እየሰራችሁ አላይም ማለት ነው። ቪዲዮ ስትሰሩ ግን በጣም ብዙ ለፍታችሁ ምናምን ነው የምትሰሩት። በጣም ሀሪፍ የሆኑ ቪዲዮዎችን ትሰራላችሁ። ነገር ግን ታምብነል እያየሁ አይደለም እና ከዛ አንጻር ነው መስራት የፈለኩት ማለት ነው። በእርግጥ እኔ ታምብነል እንደዚህ በጣም አጋንኜ ምናምን አይደለም፣ ሶሪ አጋንኜ ምናምን አይደለም የምሰራው ማለት ነው። ይሄ ኖርማል የሆነ ግን በቃ ለኛ ይበቃናል ብዬ የማስበው ከጊዜም አንጻር ከሁሉም አንጻር እኔ የምጠቀምበት አፕሊኬሽን አለ። ያንን አፕሊኬሽን ተጠቅማችሁ የዩቲዩብ ታምብነል እንዴት መስራት እንደምትችሉ ነው የማሳያችሁ። እና ወደ ቪዲዮ ስንሄድ አፕሊኬሽኗ ይቺ ናት፣ ፒክስላፕ፣ ይቺ ሰማያዊዋ ማለት ነው። በኋላ አስቀምጥላችኋለሁ እንትን ላይ ስክሪን ላይ ማለት ነው። እና እዚህ ጋር እንገባለን ማለት ነው። ኦኬ እኔ ቅድም ስለሰራሁበት ነው ይሄ እንደ አዲስ እገባለሁ ማለት ነው። ምክንያቱም እናንተ ስትገቡ እንዴት እንደሚያመጣላችሁ እንድታዩ ማለት ነው። ልክ አፕሊኬሽኑ ላይ ስትገቡ እንደዚህ ሆኖ ነው ይመጣላችሁ ማለት ነው። ከዛ ይቺ ኒው ቴክስት የምትለዋን ትደልታላችሁ። ከላይ ድሌት መለከታለች እዚች ጋር ትደልታላችሁ ማለት ነው። ከዛ ከደልታችሁ በኋላ አሁን እንደምታዩት አረንጓዴ ከለር ነው ስክሪኑ ማለት ነው። ስለዚህ ከለር ለመቀየር ከፈለጋችሁ በዚሁ መስራት ከፈለጋችሁ ትችላላችሁ። ነገር ግን ደግሞ ከለር መቀየር ከፈለጋችሁ የስክሪን እዚች ጋር ከታች በኩል አራት ማዕዘኖች አሉ። እቺን ስትነኳታላችሁ ማለት ነው። እቺን ስትነኳት እነዚህ እንትኖች ምልክቶች ይመጣሉ። ከምልክቶች መካከል የምትመርጡት በስተግራ በኩል ያለችውን ከለር የምትለውን ነው ማለት ነው። እቺን ከዛችን ስንመረጥ እንደምታዩት ብዙ አይነት ከለሮች ይመጣሉ ማለት ነው። ከነዚህ እናንተ የሚመቻችሁን መምረጥ ማለት ነው። ለምሳሌ ያው እንደምታዩት እኔ ያው ይሄን ስነካ እርሳስ ከለር ምናምን ይቀያየር ይመጣል ማለት ነው። እኔ ግን ለአሁን ይሄን እናደርጋለሁ ሰማያዊ ማለት ነው። ይሄን አድርገው ለኔ የተመቸኝ ስለሆነ ለእናንተ የተመቻችሁ የፈለጋችሁትን ታደርጋላችሁ ማለት ነው። ከዛ ይሄን ከመረጥኩ በኋላ ይሄ ከላይ በኩል ያለውን ራይት የሚለውን ነካዋለሁ ማለት ነው። ይሄን ስክሪን እንደዛ አድርገን ቀይረናል ማለት ነው። ከዛ ጽሁፍ የሰራነውን ቪዲዮ ርዕስ የምንጽፍበት ደግሞ ከላይ ይቺ ፕላስ ምልክቷ በስተግራ በኩል ያለችዋ እሷን አንድ ጊዜ እነካለን። እሷን ስነካ ይሄው ቴክስት የምትል መጀመሪያ ላይ ትመጣለች ማለት ነው። ይቺን እነካለን። ከዛ ኒው ቴክስት የምትል ይቺ ትመጣለች ማለት ነው። ይቺን ልክ እንደ ታብታብ ሁለት ጊዜ ነካ እናደርጋታለን እንደዚህ ማለት ነው። ከዛ እንደዚህ ሆኖ ይመጣልናል። ከዛ ከዚህ ጋር ኒው ቴክስት የሚለውን እናጠፋና ለምሳሌ አሁን እኔ ያው የዩቲዩብ ታምብነል አሰራር በቀላሉ ያው እኔ የምሰራው በቀላሉ እንደዚህ ጊዜ ወስጄ ምናምን አጋነኘ ምናምን አይደለም። ያ ደግሞ አሁን ብዙ ታምብነሎች ታያላችሁ። ብዙ ሰዎች የሚጠቀሙት በተለይ ታዋቂ ዩቲዩበሮች የሚጠቀሙት ማለት ነው። ያ በጣም ጊዜ ወስደው ምን ብለው ስራቸው ብለው የሚሰሩበት ነው። እኛ ደግሞ ከስራ ጋር አይመቻችልንም። ይሄ ግን ለኛ በጣም በቂ ነው። እንደዛ አድርገን ከሰራን ማለት ነው። ስለዚህ ከላይ በኩል ኦኬ የምትለዋን እንነካለን። እንደምታዩት እዚህ ጋር መጥቶ ተቀምጧል ማለት ነው። ይሄንን የትም ቦታ እንደፈለጋችሁት ማንቀሳቀስ ትችላላችሁ። የፈለጋችሁበት ቦታ ማስቀመጥ ትችላላችሁ። እንደዚሁም ማስፋትና ማጥበብ ትችላላችሁ ማለት ነው። እዚህ ጋር እያያዛችሁ እዚች ነጯ ጋር እኔ በጣም ስለቸኮልኩኝ ነው። ቢስሚላ እንደዚህ ነው የምታጠቡትም የምታሳፉትም ማለት ነው።
ስታሰፉ ይችን ነጯን መያዝ አለባችሁ። ነጯ ከሌለች አይሰፋላችሁም ማለት ነው፣ ወይም አይጠብላችሁም። እንደዚህ ከጠፋባችሁ ነካ ስታደርጉት መልሶ ይመጣል። እዚህ ቦታ ላይ ያስቀመጥኩት ማለት ነው። እንዳልኳችሁ እናንተ የፈለጋችሁበት ቦታ ማስቀመጥ ትችላላችሁ። ከዛ አሁን ይሄ ጽሁፉ ከለሩ ነጭ ነው እንደምታዩት ማለት ነው። ስለዚህ ሌላ ከለር መጨመር ከፈለግን ለምሳሌ አሁን ከታች የመረጥኩት ስክሪኑ ነጭ ቢሆን ነጩ ጽሁፍ ጋር ስለማይመጣ ስለማይታይ እንዲደምቅል ምን እናደርጋለን? ለምሳሌ ይቺ ኤ ፊደል ከታች በኩል ያለችዋ ከታች መጨረሻ ላይ ኤ ይችን እንደዚህ እነካታለን ማለት ነው። ይህን ስነካው እነዚህ አይነት ምልክቶች ይመጣሉ ማለት ነው። እኔ የምሰራበትን መንገድ ነው ማሳያችሁ ማለት ነው። ከዛ ያው እዚህ ጋር ከለር የሚል አለ። እሱን ስነካው ያው እንደዚህ ሆኖ ይመጣል ማለት ነው። ያው ጥቁር አለ፣ ነጭ አለ፣ ምናምን እንደዚህ ያደርጋችሁ እየቀያየራችሁ እናንተ መጠቀም ትችላላችሁ። የመረጣችሁት ስክሪን ላይ ጎልቶ የሚታይላችሁም ማለት ነው። ከዛ አሁን እኔ ለምሳሌ እስኪ ጥቁር አደረኩት። ከዛ ራይት አልኩት ማለት ነው። ከዛ አሁንም እንደዚህ ስክሮን አደርጋለሁኝ። ስክሮን ሳደርግ ይሄ የምታዩት ምልክት ሁሉ እየታምብናል መስሪያ ነው። በጣም ማጋነን ስንፈልግ ምናምን ጊዜ ወስደን የምንሰራበት ነው። ይሄ ግን አሁን ለእኔ ለጊዜው ቶሎ የሚደርስ ወይም ጊዜ የማይወስድ ይሄን ነው ያገኘሁት። እና እቺ ክቧን ትነካላችሁ ማለት ነው። ከዛ እንደዚህ አድርጋችሁ ታበራላችሁ። ወደ ላይ ስክሮን ስታደርጉ አሁንም ከለር ይመጣላችኋል ማለት ነው። ጥቁር ስንነካው በጣም ደማቅ ሆነ፣ ነጭ ስናደርገው እንደዚህ ይሆናል እያለ እንደዚህ ይሆናል ማለት ነው። እኔ አሁን ነጭ መርጫለሁ፣ ራይት እለዋለሁ። ከዛ አሁንም አለ ሶስተኛ። ከዛ እንደዚህ እነካለን። ጥቁር ነካው፣ ነጭ ነካሁኝ። ብቻ እናንተ የሚመቻችሁን እንዳልኳችሁ ታደርጋላችሁ ማለት ነው። ድምቅ የሚያደርግላችሁንና የሚመቻችሁን እንደዚህ እያደረግን እንቀያይራለን ማለት ነው። ምነካቸውን እንትኖች ምልክቶች ይታያችኋል ብዬ አስባለሁ። ይወትና ከዛ ራይት አልኩኝ። ከለሩን ጨረስኩ በዚህ መልኩ ማለት ነው። እንደዚህ አድርጌ ከጨረስኩኝ በኋላ ፎቶ ወይም የሆነ ነገር የሰራነውን ነገር ለምሳሌ ምግብ ሰርተን ከሆነ የምግቡን አይነት ማስቀመጥ ከፈለግን ወይም የራሳችንን ፎቶ ማስቀመጥ ከፈለግን ምናምን ከላይ አሁንም የፕላስ ምልክቷን አንድ ጊዜ እነካታለን። ከዛ ፍሮም ጋላሪ የሚል ይመጣል እንደምታዩት ማለት ነው። 1 2 3 4 5ኛው ላይ ማለት ነው። ከዛ እሱን አንድ ጊዜ እነካለን። ወስዶ ጋላሪ እንትን ይለናል ማለት ነው፣ ያስገባናል። ከዛ እናንተ የተነሳችሁት ፎቶ ለምሳሌ ለዩቱብ ለሰራችሁበት ርዕስ እንትን የሚሆን የሚገልጽ ፎቶ ያስቀመጣችሁ ካለ ቀጥታ ወስዳችሁ ማስቀመጥ። እኔ ግን ዝም ብዬ ነው የምመርጠው ለእናንተ ለማሳየት ያክልና ለእናንተ ለማሳየት ያክል ዝም ብዬ የሆነ ፎቶ መርጣለሁኝ። ይሄን ብመርጥ ለምሳሌ እንደዚህ ይመጣልኛል ማለት ነው። አንድ ጊዜ ስነካው ከዛ እንደምታዩት ከታች ይሁት ይሄ ሳጥን አለ። ከነዚህ ሳጥኖች መካከል መምረጥ ያለባችሁን ማወቅ አለባችሁ። የማይሆን ከመረጣችሁ ወስዳችሁ ስክሪን ላይ ስታስቀምጡት የመስፋት ወይም የመጥበብ ባህሪ ስለሚኖረው ለዩቱብ ተንበነል የሚሆነው ይቺ 4 ማዕዘኗ መጀመሪያ ላይ ያላችኋ ይቺ ናት የምትሆነው ማለት ነው። እሷን ተነኩና ከዛ እንዳርጋችሁ ታስተካከላላችሁ የምትፈልጉት ነገር ላይ እንደዚህ ወደ ላይ ወደ ታች በማድረግ ማለት ነው። አሁን እንደዛ አድርጌ አስተካከሉ። ከዛ በስተቀኝ በኩል ራይት የምትለዋን ይችን እነካለሁ ማለት ነው። ያው አምጥቶ እዚህ ያስቀመጠልኝ። ከዛ ፎቶውን እንዳርጌ አሁንም ማስፋት እችላለሁ። ነጯን እሺ፣ ያው እንደዛ አድርጌ ማለት ነው። በቀላሉ በጣም በቀላሉ ማለት ነው። ሌላው ጊዜ ይወስዳል። በጣም ጊዜ ወስዶ ምናምን ነው እንትን የሚለው ማለት ነው። እንዳርጌ ያስቀመጥኩኝ እንዳልኳችሁ ቦታ መቀያየር ማስፋት ማጥበብ ትችላላችሁ ብያችኋለሁኝ። ከዛ እንዳርጌ ካስቀመጥኩኝ በኋላ እንደዚሁም ደግሞ አሁንም ተጨማሪ ፎቶ ፈልጋለሁ። ተጨማሪ ፎቶ ምንድነው? ይሄንን ታምብነል ለመስራት የተጠቀምኩትን አንተን አፕሊኬሽን አምጥቼ አስቀምጥላችኋለሁ ማለት ነው። አሁንም የፕላስ ምልክቱን ነክቻለሁ። ከዛ ፍሮም ጋላሪ የሚለውን ነካለሁ ማለት ነው። አሁንም ወስዶ ጋላሪ ያስገባኛል። ከዛ ይሄውና እዚህ አስቀምጫታለሁ። እቺን እኔ ስክሪንሻት አድርጌ አስቀምጫታለሁ ማለት ነው። ከዛ ቅድም ፎቶውን እንዳደረኩትና እንዳሳየኋችሁ አሁንም 4 ማዕዘኗን ከታች በኩል ያለችውን ነካለሁኝ። እሷን ስነካ ያው እንደዚህ ያደርግልኛል፣ ያጠብልኛል ማለት ነው። ለዩቲዩብ ታምብነል የሚሆን አድርጎ ያጠብልኛል ማለት ነው። ከዛ እንዳርጌ አስተካክዬ ከጨርስኩ በኋላ በስተቀኝ በኩል ያለችውን አሁንም ራይት እላለሁ ማለት ነው። ጨረስኩኝ። ከዛ ያው እዚህ ጋር አምጥቼ አስቀመጥኩት ማለት ነው። እዚህ ጋር
ከዛ ምን እናደርጋለን? ሳይዙ ለዩቱብ ታምብነል ወስደን ስናስቀምጠው እንዳይሰፋ ወይም እንዳይጠባ ሆነን ምን እንጠቀማለን? ከላይ ይቺ 3 ነጠብጣቧ የምታዩታላችሁ በስተቀኝ በኩል ማለት ነው። እሷን አንድ ጊዜ እነካለን። ከዛ ኢሜጅ ሳይዝ የሚል ይመጣልናል። ስንተኛው ላይ? 1 2 3 4 5ኛው ላይ ማለት ነው። ኖ ኢሜጅ ሳይዝ አይደለም የነካሁት ማለት ነው። ሶሪ። አሁን ነጠቧን እነካለሁ። ከዛ ኢሜጅ ሳይዝ ተሳስቼ ታች ነክቼ ነው ሌላ ቦታ አስገባኝ። ያው ኢሜጅ ሳይዝ የሚለው ይሄን እነካለን። ከዛ እንደዚህ ሆኖ ይመጣልናል። ከዛ እቺ 3 ማዕዘኗ ከላይ በኩል ያለችው በስተቀኝ ያለችውን አንድ ጊዜ እነካታለን። ከዛ ስነካው ምን ይመጣልናል? ዩቲዩብ ታምብነል የሚል ዩቲዩብ 1 2 3 4 5ኛው ላይ ነው ይሄም የተቀመጠው ማለት ነው። ይሄን እነካለን። ከዛ በዩቲዩብ ታምብነል መጠን ተቀምጦልናል። ኦኬ እንለዋለን ማለት ነው። ይሄንንም እንደዛው እኔ የምሰራበትን መጠን ነው እንግዲህ የማሳያችሁ። ሌላም አሰራር ይኖራል፣ ጊዜ የሚወስድ ነው። ግን ያ እኔ ሞክሬያለሁኝ። ጊዜ ወስደን ምናምን ቁጭ ብለን ያሁን በቃ በ10 ደቂቃ ባልሞላ አንድ ጊዜ ቪዲዮን ካያችሁት በ10 ደቂቃ ባልሞላ ሰርታችሁ ትጨርሱታላችሁ ማለት ነው። እንደዚህ ነው። ከዛ ወስዳችሁ ዩቲዩብ ነው ወስዳችሁ ጋላሪ ላይ እንዲቀመጥ የቱ ጋር ትነካላችሁ መሰላችሁ? ከላይ በኩል ከፕላስ ምልክቷ ቀጥላ ያለችው እቺ ምልክት የሳጥን አይነት ምልክቷ ከላይ እሷን አንድ ጊዜ እነካታለን። ከዛ ሴቭ አስ ኢሜጅ የሚለውን እነካለን። ይሄን ስነካ እንደዚህ ሆኖ ይመጣልናል። ከዛ ከላይ በኩል ያለችውን አሁንም 3 ማዕዘኗን እነካለን አንድ ጊዜ ቻትና ስነካ ፒኤንጂ የሚል ይመጣል። ፒኤንጂ እሱን አንድ ጊዜ እነካዋለን። ከዛ ከታች በስተግራ በኩል ያለችው በአረንጓዴ ሴቭ ቱ ጋላሪ የምትራዎች ከታች ያለችዋ ይችን እነካታለን። ያው ሴቭ ኢሜጅ አለ ማለት ነው። ወስዶ فكر بسفرتك الجايه وفر 5% على ሶሪ ማስታወቂያ ይገባል። ልክ ከጨረስን በኋላ ማስታወቂያ ይገባል ማለት ነው። ሴቭ አድርገው ነው ማነው ስሙ ጋላሪ ላይ ሄዶ ሴቭ ሆኗል ማለት ነው። ካስፈለገ እናየዋለን ጋላሪ ማለት ነው። ህይወትና አዲስ ኒው ብሎ መጥቷል ማለት ነው። እዚህ ጋር መጥቶልኛል። ስለዚህ እንዲህ አድርገን መስራት እንችላለን ማለት ነው። ይጠቅማችኋል። ጊዜ አይወስድም። በጣም ሀሪፍ ነው። እየተጠቀምኩበትን ነው። እንዳልኳችሁ ብዙ አይነት አሰራር አለ። በጣም ጊዜ የሚወስድና በጣም እንትን የሚል ነው ሌላው ያየሁት። ይሄ ግን በጣም ቀለል ብሎኝ ነው የምሰራው። በቃ ቶሎ መፖሰት ስፈልግ እንደዚህ አድርጌ ነው እንትን የምለው ማለት ነው። ውድና የተከበራችሁ ቤተሰቦቼ እንደምትጠቀሙበት ተስፋ አደርጋለሁኝ። እስካሁን ስለተከታተላችሁኝ አመሰግናለሁኝ። ላይክ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።